የገነት ቁልፍ እኔ ጋር ነው አለ እሸቱ መለሰ። ባምቢ አበሻ ሲኦል ነው የምትገባው አለ ወሰነ። እንደ ዩቲዩብ መስሎት ማለት ነው። እሸቱ መለሰ በርካታ ስራዎችን ሲሰራ የከረመ ሰው ነው። የራሱን ሕፃን ልጅ ቴሌቪዥን አያሳየውም፣ ምክንያቱም እንዳይበላሽበት መንፈሳዊ ሆኖ እንዲያድግ። የበርካታ እናቶችን ሕፃናት በርካታ ወንድሞቻችን ልጆቻችን የሚሆኑ ሕፃናትን ግን ቴሌቪዥን ውስጥ ዩቲዩብ ላይ አምጥቶ እድሜያቸውን የማይመጥን ንግግር እንዲናገሩ አስጠንቶ ሲያደርግ የከረመ ሰው ነው፣ ለገንዘብ ማለት ነው። እሸቱ መለሰ የራሱን ልጅ ቴሌቪዥን አያሳየውም። የ6 ዓመት ሕፃንን ልጅ ግን ትምህርት ቤት የቀየረችብን ፍቅረኛ ልፈልግልህ ብሎ በየፖሉ ማስታወቂያ ለጥፎ ፍቅረኛውን ሲያፋልግ ነበረ። ኖርማሊ እኔ ማን ኮሜዲያን እንዳለውም አላውቅም። እኔ የሚያሳቅቅ ሰው ነው፣ አስቆኝ ስለማያውቅ ማለት ነው። እሸቱ መለሰ በርካታ የሀገር መሪዎች ሕፃናትን አስጠንቶ የፖለቲካ ፍላጎቱን መሪዎችን በማሰደብ በሕፃናት ላይ ሲወጣ የከረመ ሰው ነው። ዋናው ፖይንት ምን መሰላችሁ? እሸቱ መለሰ ከረንትሊ ዩቲዩብንም እዩት፣ ቀንሷል፣ እይታው ተደማጭነቱ ቀንሷል። ይዞት የመጣው ኮንተንት የሚዘልቅ ኮንተንት አይደለም፣ ተቃውሞ የሚነሳበት ኮንተንት ነው። ስለዚህ አሁን ራሱን ጻድቅ አድርጎ ጥሩ አንደበተ ርቱዕ ንግግሮችን በመናገር ቤተክርስቲያን አካባቢ ፎከስ አድርጎ መስራት ነው የሚፈልገው። ሰው ውጭ ያጣውን ማስታወቂያ እነ ባምቢ አይነት ያሉ አዲስ የመጡ ኦር ደግሞ ሶሻል ሚዲያው ላይ አሁን ላይ በደንብ ተጽዕኖ የፈጠሩ ሰዎች ቤተ እምነት ገብተው ማስታወቂያዎችን ሲሰሩ ውጭ ያጣውን ማስታወቂያ እዚህም ተሻሙኝ በሚል እሳቤ ነው ሊናገር ይችላል። በየትኛውም መመዘኛ ለኔ ከባምቢ አበሻ እሸቱ ጻድቁ መስሎም አይታየኝም፣ ሆኖም አያውቅም። እቺ ልጅ ቢያንስ ቤተ እምነቶች በመጀመሪያው የሚቋቋመው ቤተ እምነት ዋናው ትልቁ ሮል መሆንም ያለበት ከእምነቱ አስተምሮት ውጪ ያሉ ሰዎች ከእምነቱ አስተምሮት ውጪ እየኖሩ ያሉ ሰዎችን በየትኛውም መንገድ ወደ ቤተ እምነቱ አስጠግቶ እንዲጠጉና ዲሲፕሊን እንዲሆኑ ማድረግ ማስቻል ነው። ጻድቅ ነን የሚሉ ሰዎች ምንም አያደርግላቸውም። ቤተ እምነት ቤታቸው ሆነው መጸለይ ይችላሉ። ከጻድቅነት ስራ ውጪ ያሉ ሰዎች ናቸው ወደ ቤተ እምነት የሚመጡት። ፖይንቱ ግን እሱ አይደለም። የሪል ስቴት ማስታወቂያ፣ የሆቴል ማስታወቂያ፣ የቡቲክ ማስታወቂያ፣ የምናምን ማስታወቂያ እሸቱ መለሰ ጋር ቀርቷል። የቀረው የቤተ ክርስቲያን ማስታወቂያ ነው። እሱ ላይም መደመጥ የቻሉ ብዙ እይታ ያላቸው ተጽዕኖ ፈጣሪ እንደ ባምቢ ያሉ ቲክቶከሮች ሲመጡ መኮርኮም ስለሚያስፈልግ ለራሱ የሚነግድ ሰው ነው። ኦርቶዶክስ መሆን አይጠበቅብም። በነገራችን ላይ የኦርቶዶክስን ዲሲፕሊን ለማወቅ ኦርቶዶክስ ከየትኛውም እምነት ጋር አብሮ መኖርን የምትሰብክ እምነት ናት። ኖረናልም እስከዛሬ። እሸቱ መለሰ በተቋሙ ላይ አንደኛው የቅጥር መስፈርቱ እምነት ነው። በየትኛውም አይነት ፐርፎርማንስ አቅም ቢኖርህ ከእሸቱ እምነት ውጪ ከቆምክ እሱ ጋር ተቀጥረህ አትሰራም፣ ፐርፎርም ማድረግ ብትችልም ማለት ነው። ስለዚህ ባምቢ አበሻ መጠንከር ነው ያለብሽ፣ ባምቢ አበሻ መበርታት ነው ያለብሽ። መንጋው በጣም ነው የሚያዝናናኝ እኔ። እሸቱም ሲናገር ትክክል ነው፣ ባምቢም ስትናገር ትክክል ነው። ከእሷም ጋር አብሮ ያለቅሳል፣ ከእሱም ጋር አብሮ ይሳደባል። ሶ መንጋውን ሳይሆን ስራችሁ ላይ ፎከስ ብታደርጉ። እሸቱ መለሰ በየትኛውም መመዘኛ እዚች ሀገር ውስጥ ከባምቢ የባሰ ነውር ይኖርበታል እንጂ ምናልባትም እንደ ሀገር የፖለቲካ ፍላጎትን ሕፃን ልጆችን መሰረት አድርጎ እየሰራ እንደ ሀገር ወንጀል ቢሰራ ሰው እንጂ ጻድቅ ሊሆን አይችልም ማለት ነው።